ጾም ጸሎት ውስጥ ብዙ ነገር አይቻለሁ። እኔ መጾምና መጸለይ ጀመርኩት በልጅነቴ። ቤተሰቦቼ በጌታ ስለሆኑ የጳጉሜ ጾም አለ። በጣም ሲሪየስ የሆነ ጾም ነው እኛ ቤት። ምናልባት 11 ዓመት የ12 ዓመት ልጅ ሆኜ ጾም ነው። በጣም የሚገርም መንፈስ ነው ያለው። በቃ አዲሱን ዓመት ጾመን እንቀበል የሚል ነው። ግሩም የጸሎት መንፈስ ያለበት ጊዜ ነበር እና ከዛ ጊዜ ጀምሮ የጾምን ህይወት ተለማምጄዋለሁ። እግዚአብሔር በጾም ሲሰራ ሲጎበኘኝ አይቻለሁ። ባለፈው ጊዜ ተናግሬያለሁ። ጸሎት የእግዚአብሔርን ህልውና ያመጣል። ጾም ደግሞ የእግዚአብሔርን ኃይል ይገልጣል። ያንን አጋንንት ማስወጣት ባቃታቸው ጊዜ እንደዚህ አይነቱ በጾምና በጸሎት ካልሆነ አንዳንድ ጉዳዮች ጾምን መጨመር የሚፈልጉ እንደሆኑ ተነጋግረናል። ስንጾም ኃይሉ ይገለጣል። እግዚአብሔር ያደረገውን በኔ ህይወት በጣም በርካታ ምስክርነቶች አሉኝ ከጾምና ከጸሎት ጋር ተያይዞ። በከበዱኝ ነገሮች መካከል መጾም ሲጀምር፣ መጸለይ ሲጀምር፣ በሬን ስዘጋ፣ አንተ ግን ወደ እልፍኝ ግባ፣ በሬን ከኋላ ዝጋ፣ በስውር ለሚያይ ለአምላክ ጸልይ፣ እሱ ደግሞ በግልጥ የሚለውን ብዙ ጊዜ በህይወት አይቼዋለሁ። አዲስ አበባ የመጽሐፍ ቅዱስ ትምህርት ቤት ተመርቀ እንደወጣ ከሁለት ጓደኞቼ ጋር 22 ማዞሪያ ተከራይተን እንኖር ነበር እና ብዙ መድረኮች ላይ ተናግሬዋለሁ። እና ያን ጊዜ ከቸርች ደሞዝ አንቀበልም ነበር። ገና ከክፍለ ሀገር የመጣን ልጆች ነን ሶስታችንም። አዲስ አበባ ውስጥ ብዙ የምናውቀው ሰው የለም። ሁለቱ የሙሉ ወንጌል ልጆች ናቸው። 22 ሙሉ ወንጌል ገቡ። እኔ ደግሞ የካ መሰረተ ክርስቶስ ገባው። ግን በቃ አብረን ነው የምንኖረው አንድ ክርስቲያን እህት ቤት ተከራይተን እና የሆነ ጊዜ ግን በጣም ተቸገረን። ልነግራችሁ አልችልም። እኔ ረሃብ የሚባለውን ነገር አይቼ አውቃለሁ። ተርቤ አይቼ ሴንስ አርቄ እንዴት ከባድ ነገር እንደሆነ አይቼ አውቃለሁ። እንዴት የሰው አይን የሰው ፊት እንድታዩ እንደሚያደርግ አይቻለሁ። ቤተሰቦቼ ሀብታሞች ናቸው፣ ብር አላቸው። ግን የልጆቹ ጓደኞቼም ቤተሰቦች ሀብታሞች ናቸው። ከቤተሰብ ገንዘብ እንዴት እንጠይቃለን? እኔን ባይብል ኮሌጅ ከፍለው ያስተማሩ። ግን ጌታ ያኖረናል ብለን የቀረነው ወደ አዲስ አበባ መጣን። ስንመረቅ አልተመለስንም ቀረ። ከዛ በኋላ የሆነ ጊዜ ችግራችን በጣም እየባሰ፣ ሁለቱ ጓደኞቼ ኮልፌ ነጋዴዎች ህብረት መሃል ያገለግላሉ። እዛ 22 አካባቢ የቤተሰብ ህብረት ያገለግላሉ። ግን በዛ ከባዱ ጊዜ ገንዘብ የሚሰጠን አልነበረም። የቤት ክራይ ሳንከፍል 2 ወር አለፈን ማለት ነው። ርቦን ውለን ሳንበላ ከምናድር እነዚህ ያከራዩን ቤት ቲቪ ዜና ልንሰማ ነው ብለን ቲቪ ለማየት እንገባለን። እኛ ግን ዜናውን ለመስማት አይደለም፣ እራት ሲቀርብ አብሮ ለመብላት ነው። እና ጠብቀን እራቱ እስኪቀርብ ቆይተን ዜናውን ጨርሰን በቃ ህብረት ትርኢት አይጠር የመጨረሻውን ቲቪው ሲዘጋ ነው የምንወጣው። እንደሱ አይነት ሁኔታ ውስጥ እያለን እንደው አንድ የማይረሳኝ ነግሬያቸዋለሁ። በዛ መሃል 22 ሙሉ ወንጌል ወጣቶች ጋር አንዱ ጓደኛችን ተጋበዘና ሊያገለግል ሄደ ማለት ነው። ሄደን ስናገለግል 10 ብር ነው በፖስታ የሚሰጠን። ግን በ10 ብር ውስጥ ብዙ ነገር ማድረግ ትችላላችሁ በዛ ጊዜ ማለት ነው። እና በቃ ይመጣል ብለን እኛ ጠበቅነው። 22 ኮርነር አለ ትራፊክ ጽፈት ቤት አገልግሎ ሲመጣ 10 ብር ይዞ ስለሚመጣ እራት በልተን የሆነች ነገርም ትተርፋለች ጌታን እያመሰገን እንገባለን ብለን ስንመጣ ልጁ እየሳቀ ይመጣል። ዛሬ በጣም ደስ ብሎኛል አለ። ምን ሆነ? 100 ብር እኮ ሰጡኛል ማለት ነው። በጣም ደስ ብሎን ያላሰብነውን በልተን በተረፈን ሻይ ቡናም ይሁን ነገር ስኳር ምናምን ገዛዝተን ለቁርስ ዳቦ ይዘን እየዘመርን ቤት ገባን። በሌሊት የወጣቶቹ መሪ አይመጣም፣ እኛ የተከራየንበት ቤት ማለት ነው የጋበዘው ማለት ነው። እና መጥቶ እና ፈልጊው ነው አለና ጉዶኝ ይላሉ አሉ። ምን ነው ስለው አይ ላንተ ምሰጥህን 10 ብር በዚህ ይዤ ለወጣቶች የሚገዛ ደግሞ 100 ብር በዚህ ቃታ ይዤ ነበር ከቸርች ሽማግሌዎች ተሳስቼ ነው 100 ብሩን የሰጠው መልስልኝ አይለው። መጥቶ በጠዋት እኛ እኮ ብሩን አጋምሰለዋል። እንደሱ የተቸገርንበት ጊዜ እና 3 ወር ሞላው ማለት ነው የቤት ክራይ ሳንከፍል 3 ወር። እህትዮም አከራየችን እህት ታገሰችን።
ግን ጓደኞቼ በጣም ተግባቢ ናቸው። ብዙ ሞከሩ የሚሰጥ የለም። ሁሉም ጭጭ፣ ሀብታሙም ጭጭ። የሄዱበት ቦታ በመኪና በራችን ያደርሷቸዋል። ከዛ ምንም አይሰጧቸውም። እና እኔ ግን አንድ ቀን በራልኝ። ለምንድን ነው ማንጾመው? እና ለምን አንጸልይም? በቃ የ5 ቀን ጾም ጸሎት እንያዝ አልኳቸው። ይሻሉ በር ዘጋን። የሚበላም የለም ያው ታውቃላችሁ። ውሃ ይዘን የ5 ቀን ጾም ጸሎት ገባን። እግዚአብሔር ሆይ ድህነታችንን ሰበረው ነበር የጸሎት ርዕሳችን። ከዚህ ጉስቁልና አውጣን፣ ፋይናንሻል ብሬክ ስሩ ስጠን፣ ከዚህ በኋላ መራብ መቸገር አንፈልግም እያልን ተደፍተን እንጸልያለን። መዝሙር ቴፕ ከፍተናል። የውሃ እየጠጣን ነው የምንጸልየው። በጣም እንጸልያለን። መንፈስ ቅዱስ በመካከላችን ይመላለሳል። የጌታ ክብር አለ። ጾም ጸሎቱ በቃ ኢነርጂ ይሁንን መጣ ማለት ነው። 3ኛ ቀን ላይ ከላምበረት ሙሉ ወንጌል አንድ ወጣት ልጅ መጣ ማለት ነው። ያቋል ቤታችንን ያኔ ስልክም አልነበረንም። መጣና ልክ የምንጸልይበትን በር ሲያንኳኳ ልጁን ስናየው ያው የወጣቶች መሪ ስለሆነ ብዙ ጊዜ ወጣቶች ጋር ነው የሚጋብዙን። ፕሮግራም ሊያስይዘን የመጣው አለን ማለት ነው። እና ቁጭ አለ ከኛ ጋር እየተጫወተ ማናችንን ለማስያዝ ነው የመጣው እያለ እየጠበቅን በኋላ መሃል ላይ እንደው በቃ የመጣሁት የጌታ መንፈስ ልኮ እና መንፈስ ቅዱስ አሳስቦኝ ነው የመጣሁት እና ገንዘብ ልሰጣችሁ ነው የመጣሁት አለ። ልጁ እኮ ጸጉር ቆራጭ ነው። እኛ ጸጉር ተቆርጠን ቲፕ የምንሰጠው ምስኪን ልጅ ነው። እና ሰርቼ ያጠራቀምኩትን ገንዘብ ጌታ ስጣቸው ብሎኛል ብሎ አውጥቶ ሲሰጠን በጣም ብዙ ብር ነው በዛ ጊዜ። እኔ ልክ ገንዘቡን ተቀበልኩትና ጌታ ጾም ጸሎታችንን በ3ኛው ቀን መልሷል። ወተን ቅቅል እንብላ አልኳቸው ማለት ነው። የግድ 5 ቀን መቆየት የለብንም። በቃ ተመለሰኮ። ድህነቱም ተሰበረ፣ ችግሩም ተመታ። በጌታ ፊት ነው የምነግራችሁ። ከዛ ቀን ጀምሮ ተቸግረን አናውቅም። ኔቨር እግዚአብሔር ለረጅም ዘመን ነው ችግርን የሰበረልን።